ስለ ወባ በሽታ ያውቃሉ? የወባ በሽታ በየዓመቱ በዓለም ላይ እስከ 229 ሚሊዮን የሚሆኑ ሰዎችን ያጠቃል። ከነዚህም ውስጥ ግማሽ ሚሊዮን የሚሆኑ ሰዎች በዚሁ በሽታ ምክንያት ሕይወታቸውን ያጣሉ። አብዛኞቹ ተጠቂዎች ህፃናትና ነፍሰ ጡር እናቶች ናቸው። በሚገርም ሁኔታ 94% የሚሆኑ የዓለም የወባ ሰለባዎች ሰብሳራን የሚባሉ የአፍሪካ ሀገሮች ሲሆኑ ኢትዮጵያም ከነዚህ ሀገሮች አንዷና ዋነኛዋ ናት። በኢትዮጵያ አሁንም የወባ በሽታ ትልቁ የጤና ስጋት እንደሆነ ይገኛል። በሀገራችን ኢትዮጵያ አንዳንድ አካባቢዎች በተለይም የቆላማው የሀገሩ ክፍሎች የወባ በሽታ ዓመቱን ሙሉ ችግር እንደሆነ ይቆያል። ይህ ሁሉ እንዳለ ሆኖ ደግነቱ ግን የወባ በሽታ በቀላሉ መታከም መከላከልና ማጥፋት የሚቻል በሽታ ነው። እንዴት በማድረግ ነው ይህን ማድረግ የምንችለው? ቀጣይ ክፍል በሰፊው እንወያያለን። ዶክተር ሙስጠፋ ነኝ። ሼር፣ ሰብስክራይብ እና ኮፒ በማድረግ ለሌሎች አድርሱላቸው። መልካም ጊዜ